ሰላም ሰላም እንዴት ናችሁ? ለዛሬ የምንመለከተው እስኪ አንድ ሎጎ ምንም ሲምፕል የሆነ ሎጎ እንዴት ሀውቱ ትሬስ ማድረግ እንችላለን ወይም ደግሞ ሲምፕሊ ኢዚሊ እንዴት መጠቀም እንችላለን ላይክ ሳሙን የተሰራ ሳምቲንግ ሎጎ እንዴት መጠቀም እንችላለን የሚለውን ነገር እንመለከታለን። እኔ ሁለት ፎቶዎች አዘጋጅቻለሁ። የአዲዳስ እና ፌዴክስን አዘጋጅቼላችኋለሁ። እነሱ ላይ በቀላሉ እንዴት ከታውት አድርገን ኢሉስትሬተር ላይ እንዴት ማውጣት እንደምንችል ሲምፕሊ እናያለን ማለት ነው። በመጀመሪያ ደረጃ ኢሉስትሬተራችንን እንከፍታለን። በምታዩት መልኩ እንከፍታለን። የፈለጋችሁት ሳይዝ መሆን ይችላል። ከከፈታችሁት በኋላ በምታዩት መልኩ ሎጎአችንን ድራግ ኤንድ ድሮፕ እናደርጋለን ወደ ኢሉስትሬተር ማለት ነው። አመጣሁት፣ ኢሉስትሬተር ውስጥ አስገባሁት። እንደዚህ በቀላሉ ማስገባት እንችላለን ማለት ነው። በሚቀጥለው ካስገባነው በኋላ ይሄኛውን አስገብተነዋል። ከለርፉል ነው ላይክ እንደምታዩት ብሉ ከለር በውስጥ ይዟል። በሁለት መንገድ ማድረግ እንችላለን። አንደኛው ዘው ከለሩን እንደጠበቀ ትሬስ ማድረግ እንችላለን። ሁለተኛው ደግሞ ላይክ በብላክ ብቻ ትሬስ ማድረግ እንችላለን ማለት ነው። ዘን ሴሌክሽን ቱል እናድርግና ወይም ደግሞ ሾርት ከት ፊ ካደረገን በኋላ ሴሌክት አድርገን ላይ ጋር ታብ አለው። ታቡ ላይ ኢሜጅ ትሬስ የሚል አለ። እሱን አንድ ጊዜ እንነካዋለን ማለት በሚታዩት መልኩ ወደ ጥቁር ቀይሮታል ማለት ነው። በመቀጠልም እሱን እንይዘውና ከለሩን ወደ ነበረበት ወይም ደግሞ ወደ ሰማያዊ መቀየር ከፈለግን ድጋሚ እንነካውና እዚህ ጋር ፕሪሴት የሚለውን ነገር እናበረዋለን ማለት ነው። 3 ከለር ሃይ ፊደሊቲ ፎቶ 3 ከለር 6 ከለር የሚላለ እንደ ብርጫችሁ እሱ ማለት ትችላላችሁ። እኔ 3 ከለር የሚለውን መርጣለሁ ማለት ነው። ትንሽ የተወሰነ እንደ ፒሲ ፐርፎርማንስ ሊዘጋይም ሊፈጥንም ይችላል። በሚታዩት መልኩ የኔ ፈጠን አድርጎ ሰርቶልኛል። ከለሩን የበፊቱን አመጣልን ማለት ነው። እኛው ላይክ ቬክተር ነው። ምንም ዙም ብታደርጉት የፈለገ ያክል ዙም ብታደርጉት ምንም ራስተራይዝ ወይም ደግሞ ፒክስሌትድ አይሆንም ማለት ነው። በመቀጠል እንደምታዩት አሁን ላይ ችግሩ ምንድነው? ነጭ ነው ባክግራውንዱ። ይህን ነጭን ሪሙቭ እናደርጋለን ማለት ነው። እንዴት ነው የምናደርገው? ራሱ ኢሜጅ ሴሌክት ካደረግን በኋላ ከላይ ታው ላይ ኤክስፓንድ የሚላለ ኤክስፓንድ እናደርገዋለን። የተወሰነ እንደ ፒሲ ፐርፎርማንስ ሊቆይ ይችላል። የኔ ጨርሷል። እዛ ኢሜጁ ላይ አሁን እንደዛው ነው። ኢሜጁ ላይ እናደርገውና ራይት ክሊክ ከዛ አንግሩፕ እናደርገዋለን ማለት ነው። አሁን እንደምታዩት ነጩን ገንጥለን ማውጣት እንችላለን። ግን እዚህ ጋር ውስጥ ያሉትን እንደመኖራቸው መጠን ከምንለፋ ራሱ ሰሌክት አድርገን ላይ ታው ላይ ሰሌክት ዘስ የሚለው ገንገባና ፊል ከለር የሚለውን ነጭ ተመሳሳይ ከመረጠን በኋላ ዲሌት ስነካ በቀላሉ እንደዚህ አጥፋለን ማለት ነው። እንደምታዩት አሁን በራሱ ከለር ሰርቶልናል ማለት ነው። እንደፈለጋችሁ ዙም ኢን ዙም አውት ማድረግ ትችላላችሁ። እንደ ሳይዝ ማተለቅ ይቻላል። ከለር እንደፈለጋችሁ መቀየር ይቻላል። እንደምታዩት የምትፈልጉትን እየቀየራችሁ መጠቀም ይቻላል ማለት ነው ትችላላችሁ ማለት ነው። ግን እንደ በፊቱ ቢሆን ኑሮ ግን ኦሬዲ ኢሜጅ ነው። ሲምፕሊ ያንኛውን ከመስራት በዚህ በቀላሉ እንደዚህ ኢዚ የሆኑ ሎጎዎችን ኢዚሊ እንደዚህ ኢምፖርት ማድረግ ወይም ደግሞ መቀየር ትችላላችሁ። እንደምታዩት ይሄኛው ራስተራይዝድ ነው፣ በጣም ራስተራይዝድ ነው። ይሄኛው ስታዩት ግን ቬክተር ነው፣ ምንም አይነት ፒክስሌትድ አላደረገም ምናምን ቆንጆ ሪዛልት ሰጠናል ማለት ነው። እንደዚህ በቀላሉ ሎጎአችሁን ወይም ደግሞ የሆነ ሲምፕል ሎጎ ከሆነ በዚህ መልኩ ሲምፕሊ መቀየር ትችላላችሁ ማለት ነው ምንም ሳትለፉ። ሌላም አለ ፌዴክስ እዚህ ጋር እሱን ላይክ በዚህ መንገድ ለመቀየር እንሞክራለን ማለት ነው። ጀስት ስቴፕ ባይ ስቴፕ ድጋሚ ተከታተሉ እና ሞክሩት ባላችሁበት።